የዝምተኛው ሰው ሰባቱ የማይታመኑ ባህሪያቶች። በዚህ ዓለም ላይ ሁለት አይነት ሰዎች አሉ። ብዙ በመናገር ዓለምን ለመቆጣጠር የሚጥሩና በዝምታቸው ዓለምን የሚገዙ። ብዙ ጊዜ ዝምተኛ ሰዎች እንደ ፈሪ፣ እንደ ደካማ ወይም ማህበራዊ ግንኙነት እንደማይችሉ ተደርገው ይቆጠራሉ። ነገር ግን እውነታው ከዚህ በተቃራኒ። በጥንቃቄ ተመልከቱ። በክፍል ውስጥ ወይም በስብሰባ መሃል ዝም ብሎ የሚቀመጥ ሰው ደካማ ይመስላችኋል? ከሆነ ተሳስታችኋል። ዝምታ ድክመት ሳይሆን የተከማቸ ኃይል ነው። ዛሬ በስኬት ላይፍ ቻናላችን ዓለምን በዝምታ የሚገዙ ሰዎችና ድብቅ የማይታመኑ ባህሪያቶችን እንመራመራለን። ቪዲዮ እስከ መጨረሻው ስትመለከቱ ስለ ዝምታ ያላችሁ አመለካከት ሙሉ በሙሉ ይቀየራል። ምናልባትም እናንተ ራሳችሁ ዝምተኛ ከሆናችሁ ያላችሁን ትልቅ አቅም ተረድታላችሁ። አንደኛ፣ ጥልቅ የታዛቢነት ብቃት። ዝምተኛ ሰዎች ጆሮአቸው ከምላሳቸው ይበልጥ ይሰራል። ሰዎች ወሬ ላይ ሲሆኑ እነሱ ግን ጥቃቅን ነገሮችን ያስተውላሉ። በአንድ ስብሰባ ላይ መጀመሪያ ሐሳብ የሚሰነዝረው ሳይሆን ሁሉንም ሰምቶ መጨረሻ ላይ የሚናገሩ ዝምተኛ ሰው የበለጠ ሚዛናዊ ሐሳብ ይዞ ይወጣል። የማይታየውን የማየት ብቃት አላቸው። ሁለተኛ፣ ከመናገራቸው በፊት ማሰብ። ብዙ ሰው ሳይመረምር ይናገራል። ዝምተኛ ሰው ግን ቃላትን ይመዝናል። አንዴ ከተናገሩ ግን ንግግራቸው ክብደት አለው። ዝምተኞች ቃላትን እንደ ጥይት ይቆጡበታል። ዝም ብሎም አይተኩሱም። ብዙ ተናጋሪ ብዙ ይሳሳታል የሚለውን ብሂል በተግባር ያውቁታል። ከመናገራቸው በፊት ቃላቸው ማንንም እንደማይጎዳ ወይም ፋይዳ እንዳለው ያረጋግጣሉ። ዝምተኛ ሰዎች አንዴ አፋቸውን ከከፈቱ ሁሉም ሰው ጆሮውን አቁሞ እንዲያደምጥ ያደርጋሉ። ለምሳሌ እንደነ አልበርት አንስታይን ያሉ ታላላቅ ሰዎች ብዙ አያወሩም ነበር፣ ግን ሲናገሩ ዓለምን የሚቀይር ሐሳብ ይዘው ይወጡ ነበር። ሶስተኛ፣ ጠንካራ የውስጥ ማንነት። ዝምተኞች ከሰዎች ጋር ከማሳለፍ ይልቅ ከራሳቸው ጋር ጊዜ ማሳለፍ ይመርጣሉ። ይህ ደግሞ ድክመታቸውና ጥንካሬያቸውን በደንብ እንዲያውቁ ያደርጋቸዋል። ለዝምተኛ ሰው ብቸኝነት ቅጣት ሳይሆን ነዳጁ ነው። ሰዎች በብቸኝነት ሲጨነቁ፣ ዝምተኛ ሰው ግን በብቸኝነት ውስጥ ራሱን ያድሳል። ይህ ኢንትሮቨርሽን ተብሎ የሚጠራው ባህሪ አእምሮቹ በራሱ እንዲረጋጋ ያደርጋቸዋል። ራሳቸውን በሚገባ ስለሚያውቁ በሌሎች ሰዎች አስተያየት አይገነቡም፣ አይፈርሱም። አራተኛ፣ ታማኝና ጥልቅ ወዳጅነት። ጓደኛ የላቸውም፣ ግን ያላቸው አንድ ጓደኛ ለነሱ እንደ ቤተሰብ ነው። ዝምተኞች ለማንም ምስጢር አያወጡም፣ ምክንያቱም ወሬን እንደ ርካሽ ተግባር ስለሚቆጥሩት። ታማኝ ጓደኛ ከፈለጉ ዝምተኛ ሰውን ይቅረቡ። ለዝምተኛ ሰው ምስጢር ከነገሩ መቃብር ድረስ ይዞት ይወርዳል የሚለውን እውነታ የሚገልጹ ናቸው። አምስተኛ፣ ከፍተኛ የፈጠራ ችሎታ። ብቸኝነትና ዝምተኛ ለፈጠራ ስራ ወሳኝ ነው። ብዙዎች ጸሐፊዎች፣ ሰዓሊና ሳይንቲስቶች ዝምታቸው ወይም ኢንትሮቨርስ ናቸው። ሐሳባቸውን በዝምታ ውስጥ ስለሚያበቁት ትልቅ የሆነ ውጤት አላቸው። ስድስተኛ፣ በችግር ጊዜ መረጋጋት። ሰው ሁሉ ሲደናገጥ፣ ዝምተኛ ሰው ግን ሁኔታውን በዝምታ ይተነትናል፣ መፍትሄው ላይ ያተኩራል። ዓለም ስትተራመስ ዝምተኛ ሰው መፍትሄ ይፈልጋል። በድንገተኛ አደጋ ጊዜ ሰዎች ሲጮሁ፣ ዝምተኛ ሰው ግን በዝምታ ውስጥ መውጫውን ያስሳል። ስሜታቸው አይቀድማቸውም፣ ይልቁንም አእምሯቸው ቅድሚያውን ይወስዳል። ይህ ባህሪ ለትልቅ አመራር የድርሻ ብቁ ያደርጋቸዋል። ሰባተኛ፣ የተመረጠ ንግግር ሴሌክቲቭ ኮሙኒኬሽን። ዝምተኛ ለማህበራዊ ግዴታ ተብሎ የሚወራ ስሞል ቶክ አይመቻቸው። ትርጉም ያለውና ቁም ነገር ያለው ወሬ ላይ ብቻ ይሳተፋሉ። ዝምታ ማለት ምንም አለመናገር ማለት አይደለም። ዝምታ ማለት በቃል የማይገለጽ ትልቅ ጥበብ ነው። ይህ ቪዲዮ እናንተን ይገልጻችኋል ከሆነ በኮሜንት ላይ ዝምታ ኃይሌ ነው ብላችሁ ጻፉ። የስኬት ላይፍ ቻናላችን ሰብስክራይብ በማድረግ ከኛ ጋር ማገዛችሁን ቀጥሉ።